አንዳችሁ ሃይሚን ሳሰድቡ፣ አንዳችሁ ብሩኬን ሳሰድቡ፣ አንዳችሁ የሃይሚን ቤተሰብ ሳሰድቡ፣ አንዳችሁ ደግሞ የብሩኬን ቤተሰብ ሳሰድቡ፣ እናንተ በፍቅር ስትኖሩ እነሱ ነገ በፍቅር ሲመለሱ ደስ ይላቸዋል። ግን እንደዚህ ተጣልታችሁ ተሰዳድባችሁ ተለያይታችሁ የሆነ በቃ ማይሆን ሙድ ውስጥ ማይሆን ነገር ነክታችሁ ከሆነ እነሱ በፍቅር ቢመለሱ የምታፍሩት እናንተ ናችሁ። ስለዚህ እናንተ አሁን በፍቅር መኖር አለባችሁ። ምክንያቱም እግዚአብሔር ጥሩ ጊዜ ያመጣል። ያንን ጥሩ ጊዜ ደግሞ አብሮ ለመካፈል ዛሬ አብራችሁ መሆን አለባችሁ። ዛሬ መከባበር አለባችሁ። ዛሬ መተሳሰብ አለባችሁ። እኔ ብዙ ጊዜ ያላችሁ ሰዎች እርስ በራሳችሁ መከባበር መፈቃቀር አለባችሁ። ምክንያቱም እናንተ ናችሁ የምትተዋወቁት፣ እናንተ ናችሁ የምትደራረሱት። እዛ እናንተ የሆነ ነገር ብትሉ እግዚአብሔርን ነው የምላችሁ ከዚህ ማንም አንድ ሰው ከዚህ በቃ ሁሉም ከንፈሩን ቢመጣ ግን እዛ ያላችሁ ሰዎች ስለምትደራረሱ እርስ በርሳችሁ ፍቅሩ። ለምሳሌ አሁን እኔ መዓዛና ማይ ብራዘር ተጣልተው በሃይሚና በብሩክ የተነሳ ተጣልተው እንደገና ሁለቱ አንድ ላይ ሲመጡ ታወራላችሁ? አታወሩ። ምክንያቱም ትተፋፈራላችሁ። ያረጋችሁት ነገር ያሳፍራችኋል። ለምሳሌ ነው ያልኩት ግን እና መጀመሪያ ፍቅር ሆኖ እናንተ ሰብሰብ ብላችሁ አውሩ። እኔ በጣም ቲክታክ ላይ ብዙ ነገር ስለማይ ነው፣ ብዙ የምትሰዳደቡትን ነገር ስለማይ ነው። እንደዚህ ተሰዳድባችሁ በእርግጠኝነት ብሩኬን ስትሰድቡት ሃይሚ ደስ አይላትም፣ ሃይሚን ስትሰድቧት ብሩኬ ደስ አይለውም። ስለዚህ እነሱንም ማጣት ስለሚሆንባችሁ እነሱንም ላለማጣት እናንተ እስኪ መጀመሪያ ፍቅር ሆናችሁ የእነሱን አብሮ መምጣት ልክ እንደዛሬው የእነሱን አብሮ መምጣት ብቻ ስበኩ። የእነሱን አብሮ መምጣት ብቻ ጓጉ። የምሬን ነው የምላችሁ። የዛኔ ደስታችሁ ሙሉ ይሆናል። አብረው ሲመጡ ደስታችሁ ሙሉ ይሆናል። ይሄው ብያን ነበር ተባብሎ እጅ ከመቀሳሰር ትላቀቃላችሁ። ስለዚህ ሁላችሁም ፍቅር ሆኑ። መድኃኒዓለም እኔ በጣም የምኮራባችሁ ቤተሰቦች ናችሁ። እግዚአብሔርን ነው የምላችሁ። እኔ አንድነታችሁን አይቼ እግዚአብሔርን በጣም ደንግጫለሁ። ብሩኬ ጌም ሲጫወት ከብሩኬ ጋር የሆነ ሰው ቪዲዮ ሲሰራ ሰብስክራይብ ስታደርጉት አንድነታችሁ እግዚአብሔርን ነው የምላችሁ እንዴት እንደሚያምር በጣም ነበር የሚያምረው። በጣም ይህ አንድነታችሁን አትከፋፍሉት። በቃ ይህ አንድነታችሁ እስኪ ይቆይ፣ አብሮ ይሁን ይህ አንድነታችሁ። ማርያምን ከልቤ ነው የምናገረው። ይህንን በጣም ከልቤ ነው የምነግራችሁ። ይህ አንድነታችሁን እንዳታጡት። ይህ አንድነታችሁን ካጣችሁት ክፍተት ነው የምትፈጥሩት። የምሬን ነው የምላችሁ። ለምሳሌ እንደዚህ እናንተ የምትጣሉ ከሆነ የሆነ ጠላታችሁ ይመጣና የአሁን አብሮት እንትን የሚለው ዳኒ ነው የሚባለው የዳኒ ደጋፊ ሆኖ ይመጣና ብትንትናችሁ ነው የሚያወጣው። ብትንትናችሁ ይወጣል። ከዛ በኋላ ብላችሁ ነው የምታወሩት። ወይኔ ድሮ እኮ ብላችሁ እንደ ትዝታ ነው የምታወሩት። ይሄ ነገር እንዳይፈጠር እናንተ መጀመሪያ በፍቅር ኑሩ። ፍቅር ይኑራችሁ፣ እርስ በርሳችሁ ፍቅር ይኑራችሁ። ሴና ማይ ብራዘርን ታክብር፣ ማይ ብራዘር መዓዛን ታክብር፣ መዓዛ ቅድስቴን ታክብር፣ ቅድስቴ ኖት ሚሉን በቃ ተከባበሩ፣ እስኪ ተዋደዱ። ከዛ በኋላ የእኔ እግዚአብሔርን ነው የምላችሁ እናንተ አንድ ስትሆኑ እነሱ አንድ ማይሆኑበት ነገር አይፈጠርም። ዛሬ የቪዲዮ እያየው ነበረ ቲክቶክ ላይ ተጫነ። ብሩኬ የሆነ ተናዶ ሲያወራ እናቴን ሰደባችሁ ብሎ ማለት ነው። በቃ እናቴን ሰደቡብኝ ብሎ የሚያስባቸው ሰዎች የሃይሚ ደጋፊዎች ናቸው። ሃይሚን የሚሰድቧት ደግሞ ሰዎች የብሩኬ ደጋፊዎች ናቸው ይባልና እርስ በእርስ ይጣላሉ። ኖርማል ከቪዲዮ ውጪ ይጣላሉ ሁለቱ። ይሄ ነገር እንዳይፈጠር መስራት ያለ እዚህ ደረጃ ያደረሳችኋቸው እናንተ ናችሁ። እነ ሃይሚን እነ ብሩኬን ድሮ የት እንደነበሩ ታውቃላችሁ፣ አሁን የት እንዳሉ ታውቃላችሁ። ድሮ የነበራቸውን ሰብስክራይብ ታውቃላችሁ፣ አሁን ያላቸውን ሰብስክራይብ ታውቃላችሁ። እዚህ ያደረሳችኋቸው እናንተ ናችሁ አይደለ? እናንተ እስከሆናችሁ ድረስ ዛሬም ላለመጣላታቸው አብሮ ለመምጣታቸው በፍቅር ለመምጣታቸው ምክንያት መሆን ያለባችሁ እናንተ ናችሁ እንጂ የመጣላታቸው ምክንያት እንዳትሆኑ፣ እንዳትጸጸቱ። በቃ ጸጸት በአይንትናችሁ ላይ እንዳይመጣ መጸጸሻ እንዳትሆኑ እናንተ እርስ በእርሳችሁ ተዋደዱ። እግዚአብሔር ነው የምላችሁ። ከዛ የማይፈታ ችግር የለም።
ለመደ ነገር ሲስቁ ሲጫወቱ ስለነበረ አሁን ሰዓቱን እንደዚህ አይነት ነገር ሲፈጠር እየሰለች ይመጣል። ነገሮች እየባሰ ነው የሚሄዱት። ለዛ ደግሞ ስጋት አላቸው እንዳይጣሉ ገላኔ የኔ እናት አውሪ ሃይሚ አታውቋትም የምትሉ ሃይሚን አውቃታለሁ። የኔ እናት ሃይሚ ገና አላውቃትም። እኔ ሃይሚ ከነ አብሪሽ ጋር ስትሰራ ነው ማውቃት። ለዛ ነው እሺ ብታቆም ይሻላል ማለት ነው። ሌላ ነገር አላወራውም። ባይዘው ኮሜንት ላይ ማለት ነው በቃ ጭቅጭቅ ነገር ይበቃናል። በቃ 15 ቀን ሙሉ ስጋ ለባሽ ነን፣ እንጨነቃለን። አሃ ይሰለችናል፣ ይበቃናል። 15 ቀን ሙሉ ሃይሚ ብትሆንም ብሩኬ ቢሆንም ቢያቆሙ ደስ ነው የሚለኝ እኔ በበኩሌ ማለት ነው። በቃ ጭቅጭቅ አሰለቸን። ለዛ ነው ለነሱ ታስባለች። ራሱ ወንድሙ አይተማመንም። ባይዘው በዚህ ሰዓት በ2017 ሰዓት ላይ ወንድሙን አይተማመንም። በቃ ስራ ቢሆንም እንደዚህ ቢያቆሙ በጣም ደስተኛ ነኝ እኔ በበኩሌ ማለት ነው። እሺ እናቴ፣ ያው ሁሉም ነገር የሚያዘጋጀው እግዚአብሔር ነውና ቅድም ሁሉንም ነገር ተናግሬዋለሁ። ሁላችሁም ተረጋጉ፣ ወደ ራሳችሁ ተመለሱ፣ አንድነታችሁን አሳዩአቸው። በድጋሚ አንድነታችሁን አሳዩአቸው፣ ከዛ ይመለሳሉ። ሁሉም ነገር ሰላም ይሆናል። ወደ ራሳችሁ ተመለሱ። በቃ ነገሮች ሁሉ እንዲስተካከሉ ጸልዩ። በጣም አመሰግናለሁ። እንግዲህ ስላዳመጣ ስላከበራችሁ እግዚአብሔር አክብራችሁ ስለጠየቃችሁ በጣም ነው አመሰግናለሁ። ስልክ ተደውሎብኝ ነው አንዴ ስልክ ላውራና ማለት ነው። እሺ ወንድማችን እኛም እናመሰግናለን።